ኤግዚት ኤግዛም ላይ ኩረጃ አለው። ለምንድን ነው የለው? ለምንድን ነው የለው? ነገር ግን እንደ ፈታኞች ይለያል። አንዳንድ ፈታኞች ረሃ ናቸው። ረሃ ናቸው ማለት በቃ ከመኮረጅም አልፈህ ትወያያለህ። ከመወያየትም አልፈህ በቃ ልትከራከሩላት ትችላለህ። መልስ ከዚህ ወደዚህ ሄደህ እንዲህ እንዲህ እያልክ ነው የምትሰራው ምናምን ትላለህ። ምናምን እያልክ ምናምን እያልክ እንዲህ ነው የምትሰሪው ማለት ነው። እሱ ችግር የለም። ሁለተኞቹ ፈታኞች ደግሞ አስለቃሾች፣ ፌንት አስበሊዎች ናቸው። ካላጠና ብረዘር ተበልተሃል። ስታለቅስ ፌንት ይዘው ልትበላ ሁላ ትችላለህ ደንግጠህ። ራስን መቆጣጠር አቅቶህ ፌንት ሁላ ልትበላ ትችላለህ። እንደዚህ አይነቶች ላላጠና በቃ ላጠናው ግን ራሱ ቁጭ ብሎ ሰርቶ ይወጣል ማለት ነው። ላላጠና ግን ተበልተሃል። ሶስተኞቹ አስፈራሪ ናቸው፣ የሚያስፈራሩ ናቸው። ፖሊስ እጠራብሃለሁ፣ ፈተናውን እንድትወጣ ነው የማደርግህ፣ እንትን አደርግብሃለሁ፣ ዲስኳሊፋይ ምናምን ይሉሃል ብቻ መጥተው። ግን ምንም አያደርጉም። ዝም ብሎ ማስፈራራት ብቻ ነው። አንተ ምን ትመክረኛለህ ካልክ አጽና ብራዘር። አንድ ወር ከምናምን የቀረ ምንም የማይቀር ነገር የለም። ፓወር ነው የሚያንስህ፣ የማጥናት ሞቲቬሽን ነው የማይኖርህ። እንደምንም ብለህ ተቋቁመህ አጥና። ጥያቄ ስራ፣ ከጓደኞችህ ጋር ተወያይ። የዛኔ ታርፋለህ። ምንም ኩረጃ ምንም ተስፋ የምታደርግበት መንገድ የለም። ሶ ኩረጃ ይጠቅመዋል።